ልጆች ነበሯት። ያዕቆብ፣ ዮሳ፣ ይሁዳ የተባሉ የማርያም ልጆች ናቸው። ወንድሞቹ የሚለውን ከተቀበልክ የእንጨት ጠራቢው ዮሴፍ ልጅ የሚለውን መቀበል አለብህ ነው። ይህ የእንጨት ጠራቢው የዮሴፍ ልጅ አይደለምን ነው እኮ ሲጀምር ገና። እናቱስ ማርያም አይደለችምን? ወንድሞቹስ እኛ በአካባቢያችን የምናውቃቸው ያዕቆብ አይደሉምን? አየ ከዛስ እህቶቹ ሲልና ከታች ተሰናከሉበት ይላል። ቃሉ ራሱ ተሰናከሉ የመሰናክል ቃል ነው። እንዴት የመሰናክል ቃል ነው? ሲጀምር ክርስቶስ የእንጨት ጠራቢው ዮሴፍ ልጅ ነው እንዴ? ባይሆንማ ተሰናከሉበት እኮ አይደል? አየ ይሄን እኮ ሰይጣን አልካደውም። አንተ የሕያው የእግዚአብሔር ልጅ ብሎ ሰይጣን ራሱ ተናግሮታል። ይታይ ዲያብሎስ የመሰከረውን ምስክርነት የካደ እኮ ነው ይሄ አሁን የመጣው ትውልድ። ከተቀበልክ ሁሉንም ነው ማለት ነው የምትቀበለው። የእንጨት ጠራቢው ዮሴፍ ልጅ ነው። ወንድሞቹ የሚለውን ከተቀበልክ ይሄንንም ልትቀበል ነው። የእግዚአብሔር ልጅነቱን ልትክድ። ምን አይነት የመሰናክል ቃል ነው! ለድንግል ማርያም ያላቸውን ጥላቻ ለመግለጥ አየህ የሄዱበት ርቀት ክርስቶስን ያስክዳቸዋል። አው በፕሮቴስታንት ቤተሰብ ውስጥ ነው ወይም ደግሞ በዚህ በምንፍቅና ቤት ውስጥ ባሉ ቤተሰብ ውስጥ ነው ተወልጄ ያደግኩት። እናቴ ዋጋ ከፍላ ነው ያሳደገችኝ። አው በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት። ግን ኦርቶዶክስ ሲሆን እናቴም በዛ ቸርች ውስጥ ባለችበት ከተማ ውስጥ ወንጌላዊ ናት እና እሷ እዛ ስለምታገለግል ልጅሽ ኦርቶዶክስ ሆነ ምናም ሲሏ ደም ግፊት ይዟት ወደቀች። ከፕሮቴስታንት ቤተ እምነት በመውጣቴ የሚቆጨኝ ነገር ቢኖር ዱከም ገብርኤል ቤተክርስቲያን ሄጄ እንዴት እንደሚጸልይ አላቅም፣ ለማን እንደምጸልይ አላቅም። ግን በሞኝነት የተከተልኩ አንተ እና እመቤቴ ቅድስት ድንግል ማርያም ወይ ታማልጅ ያለሽ ምልጃሽን አመኛለሁ፣ ተቀበያለሁ። አሁን ግን ምልጃሽ ያስፈልገኛል ብዬ ሙሉ እንባይ መቶ እያለቀስኩ ነበርና ቤተክርስቲያን ውስጥ ሚስጥረኛዬ ነሽ የሚለው መዝሙር ጆሮዬ ላይ ደግሜ ያዳምጥ ሳለቅስ ምልጃዋ 2 ደቂቃ ወዲያው ያ ሰው ደውሎልኝ ተሙ የት ነው ያለው አለኝ። የጌታዬ እናት ቅድስት ድንግል ማርያም ኪዳነ ምህረቴ እሷ ምልጃዋ ረዳኝ እና ኦርቶዶክስ ኮንኩ በኋላ ያ ፈተና መጥቶብኝ ነበር። ጽኑ ሰላም ጸጥታ ማግኛዬ ምንም ልታደርግ አትችልም። ቤተሰቦች አሁን ደስተኛ አይደሉም። ቤተሰብነታቸውን ከኔ ላይ ሰርዘዋል። ኦርቶዶክስ ከሆንክ በቃ አናቅህም ተብያለሁ። ግን ደስ የሚለው እነሱ አናቅህም ሲሉኝ ብዙ የሚያውቁ እናቶች እኔ እናት ነኝ፣ እኔ ወንድም ነኝ፣ እኔ እህት ነኝ፣ እኔ እንደዚህ የሚሉ ደግሞ ብዙ ኦርቶዶክሳውያን ከኔ ጋር አብረዋሉና ወንድሜ አክሊል አኬ ጥያቄ ጠይቀው ነበርና ጥያቄን ሳይሰለቸኝ አክብሮኝ ይመልስልኝ ነበር። አንዳንድ ነገሮችን አብረን በትህትና ይመልስልኝ ነበርና ወንድሜ አክሊልን ከልብ አመሰግናለሁ። አኬ የወሰደው ተመስገንን ቀጥታ ወደ ቤተክርስቲያን ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስን ምንም በቃ ፍጹም ወንድም ሆኖ በጣም ትሁት ልጅ ነው። በጣም የሚረዳ ልጅ ነው። ፈለገን በጣም ነው ማመሰግነው። ልደት ይሄድ ፈለገ ከተጠራ ልደት ወደኋላ ስለማይቀር ልደትን ከልብ ነው ማመሰግነው። በጣም 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 ምስኪን ልጅ ነው ልደትና ልደት ብዙ ነገሮችን አሳልፍ ያለው እሱ ጋር ስመጣ ለመጀመሪያ ጊዜ እኔ እንጦጦ ኪዳነ ምህረት ሄጄ አላቅም። ልደትዬ ነው ይዞ የሚሄደው። ልደትን ከልብ አመሰግናለሁ። እንድድን ደግሞ ምክንያትነታችሁን ደግሞ ሳታቀራሩ የተሰጣችሁን ኃላፊነት ተወጣችሁ ጥያቄን ስለመለሳችሁ ደግሞ ጎበዝ እና ደግሞ ጠንካራ ኦርቶዶክስ እንደሆነ ስላደረጋችሁኝ አመሰግናለሁ።